ሰላም እንዴት ናችሁ? ቤተሰብ ደህና ናችሁ? ዛሬ ልላችሁ የፈለግኩት ከቅርብ ጊዜ ወዲህ ቲክቶክ ላይ በኢንቦክስ ጥያቄዎችን እየጠየቁ አካውንት ወደ ራሳቸው የሚገለብጡት በርክተዋል እና ለአካውንታችን ጥንቃቄ ሲባል አካውንታችንን በደንብ መቆለፍ ይጠበቅብናል። አብዛኞቻችን አካውንት እንዴት እንደሚቆለፍ እንዴት ማሰር እንዳለብን አናውቅም። እዚህ ጋር እንደምታዩት ቱ ስቴፕ ቬሪፊኬሽን የሚለው ጋር ገብቼ ነው ማሳያችሁ። ማለት ሴኩሪቲ ኤንድ ፐርሚሽን ውስጥ ገብታችሁ ነው የምታገኙት። ቱ ስቴፕ ቬሪፊኬሽን የሚል አለ እና እዚህ ጋር ስገባ ይህ አካውንት በአራት መንገድ እንትን ተብሏል። በአራት መንገድ ነው ቬሪፊኬሽን የሚፈልገው ማለት ነው። ሰው ተሳስቼ እንደዚህ ኢንቦክስ ላይ ሲያወሩኝ ቁጥሬን ሰጥቻቸው በቁጥሬ የገባውን ኮድ ብሰጣቸው እንኳ አካውንቴ መገልበጥ አይችሉም ማለት ነው። አትሊስት እነዚህን አራቶቹንም ይጠይቃል። ይህን እንዴት ነው የምናበረው የሚል ነው። መጀመሪያ እነዚህን ለመጠቀም አካውንታችን በኢሜይል እንዲታሰር ከፈለግን ኢሜይላችን መኖር አለበት። ኢሜይላችንን የት ጋር ነው የምናገኘው የሚለውን ስታዩ ደግሞ እዚህ ጋር ሴቲንግ ጋር ገብታችሁ መጀመሪያ ላይ አካውንት የሚል አለ። እሱ ጋር ገብታችሁ ስታዩት አካውንት ኢንፎርሜሽን የሚል አለ። እዚህ ጋር አካውንት ኢንፎርሜሽናችሁ ላይ ኢሜይል መግባት አለበት። እዚህ ጋር ኢሜይል ካልገባ በኢሜይል መቆለፍ አትችሉ ማለት ነው። እዚህ ጋር ኢሜይል መኖር አለመኖርን መጀመሪያ ቼክ ማድረግ አለባችሁ። ኢሜይል ማስገባት አለባችሁ ማለት ነው። ከዛ ባሻገር ሌሎቹስ ምንድን ናቸው ነው? ሌሎቹ አንደኛው ፓስዋርድ ነው። ፓስዋርድ የምናስገባው ይኸው እዚህ ጋር ተመልሼ ገብቼ ላሳያችሁ። ቱ ስቴፕ ቬሪፊኬሽን ይኸው መጨረሻ ላይ ፓስዋርድ ኦን አድርጌዋለሁ። ፓስዋርዱን ደግሞ የት ጋር ነው የምናስተካክለው? ኢቨን ብንረሳው እንኳ መቀየር የምንችልበት መንገድ አለ። እዛው እንዳልኳችሁ እንመለሳለን። አካውንት ጋር ስንገባ ማለት ነው አካውንት ኢንፎርሜሽን ከሚለው በታች ፓስዋርድ የሚላል እዚህ ጋር የምናስገባውን ፓስዋርድ ይጠይቃል ማለት ነው። ስለዚህ እዚህ ጋር ባለ 8 ካራክተር የሆነ እስከ ማክሲመም እስከ 20 ካራክተር ድረስ የሚሄድ አንድ ሌተር ናምበር ያለው ስፔሻል ካራክተር ያለው ፓስዋርድ አስገብተን ኮንቲኒው ብለን ሴቭ ማድረግ እንችላለን ማለት ነው። ስለዚህ በሚገቡበት ሰዓት የቬሪፊኬሽን ኮዱን ልከንላቸው በሚገቡበት ሰዓት ፓስዋርድ ይጠይቃቸዋል ማለት ነው። ሌላኛውና ዋነኛው በቃ ሊያገኙት ሊገምቱትም የማይችሉት ነገር ደግሞ የትኛው ነው? አራተኛው አውተንቲኬተር የሚለው ማለት ነው። አውተንቲኬተር ምንድን ነው የሚለው ራሱን የቻለ አፕሊኬሽን አለ። ያንን አፕሊኬሽን ጎግል አውተንቲኬተር ይባላል። ቆይ እኔ እዚህ ጋር ስላለኝ አውር ላሳያችሁ። አውተንቲኬተር ይላል ይኸው እዚህ ጋር እንደዚህ እንደምታዩት ማለት ነው። የተለያዩ እንትኖችን የተለያዩ አፕሊኬሽኖችን አስገብቶልኛል ማለት ነው። ይሄ በየደቂቃው ይቀያየራል። አታይቺ ሰማያዊ የምትበረዋ ተሽከርክራ እስከምታልቅ ብቻ ነው እንትን የሚለው የሚያገለግለው ማለት ነው። ከዛ በኋላ ይቀየራል። ይህንን የግድ ማግኘት አለባቸው። ይህንን እንዴት እናስረዋለን የሚለውን ደግሞ አሳያቸዋለሁ። ይህንን ለማሰር መጀመሪያ እዛ ጋር አፕሊኬሽኑ ጋር ሄደን እዚህ ጋር ሄደን ለምሳሌ አውተንቲኬተር እዚህ ኦልሬዲ ሪሙቭ ስላደረኩበት ሪሙቭ የሚል ነው የሚመጣልኝ። በአዲስ አካውንት ማሳየት ይችላሉ። በሌላ አካውንት አሳያችኋለሁ። አፕሊኬሽኑ እንዴት ነው እዚህ ጋር አፕሊኬሽኑ ጋር መታችሁ እንዴት ነው የምታደርጉት? እዚህ ጋር አድ ስትሉት ማለት ነው እዚህ ጋር የመደመር ምልክት አለች። እችን ስትነኳት ኪዋር ኮድ ስካን አድርግ ይላል። ወይም ደግሞ ኬ ከዛ ጋር ኬ ይሰጣል። ኬዎችን አምጥተህ አድ አድርግ ይልሃል። ስለዚህ እዚህ ጋር የአፕሊኬሽኑን ስም ታስገባለህ። እዚህ ጋር ኬዎችን እንትን ትላለህ። ኬዎችን እዚህ ጋር ደግሞ ታይሙን ሴት ማድረግ ትችላለህ። ታይም ቤዝድ ወይም ካውንተር ቤዝድ ማድረግ ትችላለህ። ከዛ እዚህ ጋር አድ ስትለው ሴቭ ያደርግልሃል። በየሰዓታቱ እየቀየረ የተለያዩ አፕሊኬሽኖችን እንትን ማለት ትችላላችሁ። ሴኪር ማድረግ ትችላላችሁ። ቲክቶካችሁንም በዚህ ሴኪር ማድረግ ትችላላችሁ ማለት ነው። ማንም ሊያገኘው የማይችለው ነገር ነው ይሄንን ማለት ነው። ስለዚህ ይሄንን ደግሞ የት ነው የምታገኙት? ፕላይ ስቶር ላይ አፕ ስቶር ላይ ትሄዱና ጎግል አውተንቲኬተር ብላችሁ ሰርች ስታደርጉ ታገኙታላችሁ ማለት ነው። እዚህ ጋር አውተንቲኬተር ብዬ ስጽፍ ያመጣልኛል። ይሄ ጎግል አውተንቲኬተር ይሄኛው ማለት ነው። ኦልሬዲ ኢንስታል ስላደረኩት ነው። ኢንስታል አድርጋችሁ ኦፕን ስትሉት እነዚህን ያመጣላችኋል። መጀመሪያ ላይ ምንም አይኖርም። ከዛ ሴቭ ማድረግ ነው ያሉት ነው። በየሰከንዱ ምናምን የተለያየ ቁጥር ነው የሚሰጥ። እንደዚህ አድርጋችሁ ሴኪዩር ማድረግ ይጠበቅባችኋል ማለት ነው። ኢቨን ተሳስታችሁ ቁጥራችሁን ሰጥታችሁ እንደዚህ ይህንን ያህል እጣ ደርሷችኋል ምናምን ብለው የሚመጡት አሉ አይደለ? እነሱ ቁጥራችሁን ሰጥታችሁ ኢቨን ቬሪፊኬሽን ኮድ እንኳ ብትሰጧቸው ይህንን ካበራችሁ ሴፍ ዞን ላይ ናችሁ ማለት ነው። የሚያሰገው ይህን ሁሉ አራቱንም ከሰጣችኋቸው ያው አካውንታችሁ እንደተበላ እንደተገለበጠ ምናምን ወቁት። አዘርዋይስ የኮድ ምናምን ብትሰጧቸው እነዚህን እስካላገኙ ድረስ ኦን እስከሆነ ድረስ አካውንታችሁ ሴኪዩርድ ነው ወይም
አስተማማኝ ሁኔታ ላይ ነው ያለ ማለት ነው።